እንግዲህ ዛሬም ተመልሰን መተናል በነፂ ቪዲዮ። ዛሬ ደግሞ ተመልሰን መተናል። ነፂ እንግዲህ ተርፋልናለች፣ ፈጣሪ ይመስገን አልሞተችም እና ከባለፈው ቀጥሏል። እንደነገርኳችሁ ነው፣ መጀመሪያም ቀን ነግራችኋለሁ ቤተሰቦች። እውነት ለመናገር ኢዮባም ባይገኝም ያየዋል ቪዲዮ ተናግሬያለሁ። ማለት እየተከታተልኩ ነበረ እንዲሞትኩ ምናምን ብላ ራሷን አጠፋች ነፂ ምናምን የሚባል ቪዲዮ ሰርተው ነበርና ብዙ ነገሮች ተፈጥሯል። ማለት አስቸጋሪ ሁኔታ ነበረ። ብቻ አሪፍ ነው፣ ምንም አይልም። ምንም አይልም። እንኳን ነፂ ተረፍሽ። ምክንያቱም ባለፈው እንግዲህ እኔ ቤተሰቦች እውነት ሀቅ ነው የማወራው። እኔ መዋሸት ምናምን አልወድም ቤተሰቦች። እዚህ ጋር እጅ የተቆረጠ ሰው ቤተሰቦች ደግሞ እንደ ጎርፍ ነው የሚወርደው። የነዚህን ደግሞ አይታችኋልና ብዙ በዛ ጉዳይ ምንም ልል አልችልም። ዛሬ ደግሞ ምን ይዛልን መጣች የሚለው ስናየው የሆነ ተርፍ ያለው አይነት ነገር ይመስለኛል። እና እስኪ ቪዲዮን እንከታተል ቤተሰቦች። ስትወድቁ መሬት ላይ ስትሆኑ እሱ ነው የሚረግጣችሁ፣ ረጋጫችሁ ይበዛል። እና እኔ ተሳብሬ ስወድቅ ማለት ብዙ ሰው ለእኔ ፈረደብኝ። ኢቭን እማውቃቸው አብረን የበላን አብረን የጠጣን ጓደኞቼ የቡታጅራ ልጆች በእኔ ቪዲዮ እየሰሩ እኔን እየሰደቡኝ ውሸታም እያሉ እውነት ሰው ለካ አንዴ አትውደቁ። እቺ መልዕክት ለእኔ ሳትሆን አትቀርም ቤተሰቦች። ምክንያቱም ብዙ 1-3 ምናምን ቪዲዮ ላይ ኮመንት ጽፋለች፣ 1-3 ቪዲዮዎች ላይ ኮመንት ጽፋለች። እና እቺ መልዕክት ለእኔ ነች ቤተሰቦች። በእርግጠኝነት መናገር እችላለሁ፣ ምክንያቱም አብረን የጠጣን ጓደኛዬ ምናምን ረገጠኝ ምናምን። እኔ እየሰደብኩሽ አይደለም፣ እኔ ከአንቺ ጋር ምንም አይነት ችግር የለብኝም ነፂ፣ ታውቂዋለሽ። እሱን እኔና አንቺ ሰላማዊ ሰው ነን። ስንገናኝ እንኳን እንደ ጓደኛ ድሮ ሌላ ነገር እንዳሳለፈ ሰው አይደለም። እንደ በቃ ማለት ይተዋወቅ እንደነበረ ሰው ነው ሰላም ተባብለን የምንተላለፈው መንገድ ላይ አይደል? ታውቂያለሽ። እሱ ምንም አይነት ቅያሜ የለኝም ውስጥ ላይ ምንም ቅራኔም ጥላቻም እንደሌለኝ፣ አንቺም ጋር ለእኔ መጥፎ ስሜት እንደሌለ አውቃለሁ። ምክንያቱም እኔና አንቺ ያን ያክል የተበዳደርን ሰዎች የሆነ ቂም የምትይዥበት በውስጥሽ የምታቂሚበት ሰው እንዳልሆንኩም ታውቂያለሽ። አንቺም እንዳልሆንሽ እኔ ውስጥ ታውቂዋለሽ። እና ይሄ መልዕክት ደስ አይልም እውነት። እኔ አንቺን ለመስደብ ምናምን የግል ጉዳይን ለማራመድ እዚህ ጋር ምናምን አይደለም የምመጣው፣ ግን ደግሞ እኔ እውነቱን ነው የማወራው ነፂ፣ ታውቂኛለሽ። እኔ መዋሸት ምናምን ብዙ አልወድም እና እውነታውን ነው የምናገረው። እና ስወድቅ ረጋጬ ብዙ ነው ምናምን እየዋሸሽ እኔ ላበረታታሽ አልችልም ነፂ። እየዋሸሽ ያልተፈጠረ ነገር ተፈጥሯል እያልሽ እኔ ይቅርታ አድርጊልኝ ልደግፍሽ አልችልም። ግን ሰድብሽም አላውቅም፣ ልሰድብሽም አልፈልግም። እውነታውን ለቤተሰብ አሳያለሁ፣ አለቅ። ሌላ ነገር አይደለም ነፂ። እና ግላዊ ጉዳይ ምናምን አታርጊ። እኔ እኮ እዛ ጋር እኮ አብርሃምና ሩታ ምንም ቢሆን እኮ እኔ የምጎዳው ነገር እኮ የለም። ግን ደግሞ ይደብራል ማለት የሰው ቤት ሲበጠበጥ ማለት የሆነ እንትን ነው ታውቃላችሁ። አንዳንድ ሰው የሆነ ነገር ሲበደል እያያችሁ ካለፋችሁ ህሊናችሁ ይክሳችኋል። ያንን ሰው መርዳት ይችል ነበር ለካ ትላላችሁ። ልክ እንደዛ ነው የሚተሰማኝ። በቃ እዛ ጋር ስንት ቤታቸውን ለመበጥበጥ ስትሞክር ተሰማኝ። ልክ አይደለችም ነው ያልኩት እኔ። ማፊ አሁን የተናገራቸው ነገሮች ማለት የሚጣሉ ነገሮች የለውም። እና ነፂም ደግሞ በራሷ በኩል ልክ ልትሆን ትችላለች፣ በራሷ ማለት ነው የተሰማት እንደዛ ሊሆን ይችላል። ግን ደግሞ እኔ ደግሞ እንደ ግላዊ ሆኜ ስመለከተው ማለት ነፂ ጋር ያለው ነገር ሲጀምር የቡታጅራ ልጆች ማንም የተሳደበ የለም። ማፊ ጓደኛዬም ቪዲዮን እያየው ነበረ። ከሱ ክፉ ቃል እኔ አላየሁም አልሰማሁም። እናንተም እንዳያችሁት ነው ማለት እውነታውን ተናግሯል። በእርግጥ በቃ የሰው ቤት እንዳይበጠበጥ የሰው ትዳር ሰዓቱ አሁን አይደለም ብሎ ተናግሯል። ይህም ደግሞ ልክ ነው እና የሆነ ግላዊ አታስመስይው። እኔ በግላዊ ምንም ችግር የለብኝም። እንኳን ተረፍሽም እያልኩት ያለሁት ለዛ ነው። እስኪ እንቀጥል። ለማንኛውም ወደቃችሁ የረቃችሁ የሚሰድባችሁ ይበዛል ነው። ብዙ ሰዎች እኔ ወደኋላ ልታስቀሩ የሞከራችሁ አላችሁ። በዚያው ልክ አለን ከጎንሽ ነን እያላችሁ ያበረታታችሁ የነበራችሁ ሰዎች አለ። ለምን እንደሆነ ታውቂያለሽ ነፂ፣ አለን ከጎንሽ ነን ማለትሽ ትክክለኛ ነገር እያደረግሽ ስላልሆነ ነው። የሰውን ቤት እየበጠበጥሽ ያለው አለ ከጎንሽ ነው ልልሽ አልችልም። ታውቂያለሽ ልክም ስላልሆነ ማለት ተሊናና ውሽ ከአንቺ ጋር ነፂን ጎድቷታል ምናምን ብዬ ማዋከብ አልፈልግም። ለዛ ነው እና ወደኋላ ልጎትትሽ ግን አልሞከርኩም። አንቺ ያሰብሽው ነገር ሊኖር ይችላል። ከአብርሃም ጋር ድሮ እንዳቁምሽ ነው ያውቃለሁ። ብዙም ነገር ተጫውተናል እና አንቺ ብዙ ታሪክ አሳልፈናል እና በዛም ጉዳይ ብዙ ስለዋራን ነው ቁጭ ብለን እና እያሰብሽ ያለሽው ዩቲዩብ ላይ እንደ አሪፍ እንትን ዩቲዩበር ለመሆን ከሆነ ቀጥይበት። የሆነ ነገር እያሳካሽ ነው እና ወደፊት እኔ በዚህ ጉዳይ ግን እንዲየበጠበጥሽ አይደለም እንደዚህ ሳይሆን ማለት አንዳንዴ ምን አለ መሰለ ማፊ ሰላም የሆነ ነገር ለማድረግ ስትሞክር
ያ ሰው ላይ ምን ይፈጥራል? ምን እንትን ማለት አሁን እሷ እንደና አብርሃምና እንደ ሩታ ብትሆን ለምሳሌ ሩታ ደግሞ እንደ ነፂ ብትሆን ሩታ እንደዛ ብታደርግ ነፂ ደስ ይላታል? አይላትም። ማለት ያንን ነገር ማሰብ ማገናዘብ መቻል አለብን እንደሚመስለኝ። አብርሃም የሚሰራውን ቪዲዮ እኔ በጣም እንኩበት 1-3 ቪዲዮ ሰርቷል። ጓደኞቼም እኔ በጣም ተጨንቀው የሰሩ ጓደኞች አሉ። ነብሩክ ነኪያ ታውቃላችሁ፣ ተጨንቀው መሰለሽ ናቸው። እህቴም በጣም ተጨንቃ ግራ ሲገባት ወደ እናንተ መታ ነበረ። በዛ ምክንያት እናንተ ደውላችሁ አበረታታችሁ ዛሬ እዚህ መጥቼ ለእናንተ መልስ ልሰጥ እዚህ ቆሜያለሁኝ። እና የብዙዎቻችሁ ጥያቄ ይመስለኛል የት ነበርሽ እስከዛሬ? ዛሬ አብርሃምን ይወት ተናግሬያለሁ ማለት ቪዲዮን በደንብ ታያለሽ፣ እያየችው ነበር። ለዛ የት ነበርሽ ብያታለሁ። በድጋሚ ልትሰምሩኝ የሞከራችሁ አላችሁ። ኮመንቶችን አነባለሁ። በጣም ለማንበብ ለማየት የሚዘገን ኮመንት ነው እኔ ላይ ያደረጋችሁ ያላችሁት እና እኔ ግራ ይገባኛል። እኔ ተጎዳሁት እኔ ነኝ፣ አሁንም የተሰበርኩት እኔ ነኝ፣ የሚሰደበውም እኔ ነኝ፣ እውነትም ያለው ደግሞ እኔ ጋር ነው። የትኛው እውነት እስኪ ነፂ አስረጅኝ። አሁን እዚች ምድር ላይ ስንኖር ማለት እውነት ያለው ሰው በቃ እንደ እውነተኛ አይታይም። ውሸተኛ የነገሰው እዚች ምድር ላይ ነው። እኔ አብርሃም እስከዛሬ እየፎገረኝ ነበር፣ እየሸወደኝ ነበር። ለካ ፍቅር ያውራል፣ አይምሮን ይደፍናል። ፍቅረኛችሁን ከሴት ጋር የታችሁ ከራሱ እህቴ ናት ሌላችሁ ታምኑታላችሁ፣ ምናልባት ልትረዱ ትችላላችሁ። እና አብርሃም እስከዛሬ ድረስ እኔን እየሸወደኝ ነበረ። ብዙ የፍቅር ቃላቶችን እየተጠቀመ ከዚህ ቪዲዮ በኋላ አስገባላችኋለሁ ያለኝ የሚልክልኝን ቮይስ እና አሁንም የምለው ነገር ምንድን ነው? አብርሃምና ሩታ ልትለያይ ነው የመጣሽው ትሉኛላችሁ። ሲጀመር አንድ የሆነ ሰው ነው የሚለያየው። አብርሃምና ሩታ አሁን ደግሜም ዛሬም ነገር እምላችኋለሁ፣ ፍቅረኛሞች አይደሉም፣ አልተጋቡ። የእውነት ፍቅረኛሞች ሆነው ቢጋቡ ኖሮ ዱባይ ሄደው ሰርግ አይሰሩም ነበረ። ቤተሰቦች እየገባችበት ያለችው መንገድ እያያችሁ ነው አይደል? ማለት ዱባይ ሄደው መሰረጋቸውን እንደ ክፍተታቸው ፍቅረኛ አይደሉም ለማስባል እየሞከረች ነው። ይሄ ልክ አይደለም። እነዚህ ማለት እስከዛሬ ድረስ ከኔ ጋር ነው ከሷ ጋር ምንም ነገር የለውም ምናምን፣ አረ ተገቢ አይደለም። ቤተሰቦች እኔ በቃ ማለት አምጥተሽዋል አይደል? አትዋሽኝ አንቺ እውነተኛ ነሽ፣ እውነት ያለው አንቺ ጋር ነው ምናምን አይደል? እኔ ጋር እውነት የለም አይደል? እኔ ደግሞ ሙሉ ነገር ዛሬ ልንገራችሁ እስኪ ስለ አብርሃም ከድሮ ጀምሮ ፍቅረኛ ነገራችሁ። ነፂ ፍቅረኛው ነበረች፣ አልክድም፣ ተጎድታለች በጣም የዛሬ 2 ዓመት። ቤተሰቦች ይሄ ሁሉ ማወራው ስለ ዛሬ 2 ዓመት ነው። አብርሃም ከነፂ ጋር ስላቆመበት የመጨረሻ የዛሬ 2 ዓመት ቀናቸውን ነው የምነግራችሁ። ፍቅር ፍቅረኛው ነበረች ብላችሁ ይሄ ሶሻል ሚዲያ ላይ የምታምኑ ሰዎች ሁሉ ነገር እውነት ነው ብላችሁ ዛሬ አብርሃም መጥቶ የሚያሳያችሁ ነገር እውነት ነው ብላችሁ የምትቀበሉ፣ ነፂ ይዛ የምትወጣውን ሁሉ ነገር እውነት ነው ብላችሁ የምትቀበሉ ሰዎች በጣም ተፎክራችኋል። በጣም ስህተተኛ ናችሁ። ሶሻል ሚዲያን ማመን የለባቸውም። ሙሉ ለሙሉ የሚያምኑ የሚቀበሉ ሰዎች አሉ። እነሱ በጣም ነው የሚያናዱኝ። አሁን ፍቅረኛው እንደሆነች ነበር የሚያውቁት። እኔ ቤተሰቦች ስላመጣችሁ ነው፣ ስለ ሁሉም እውነት እናውራ ስላለች ነው አይደል? እንትና ፍቅረኛው አልነበረችም። ያብርሽ ፍቅር ያወቃት ፍቅርን ፉፉ ባሏ ነው፣ ፍቅረኛዋ ነው። ልጅም አላቸው ፉፉና ፍቅር ማለት ነው። የዛሬ 6 ዓመት 7 ዓመት ነው የሚታወቁት። እና ፉፉ ምን ነበረው? ክበብ ነበረው፣ ዳንስ ቲያትር ማሰልጠኛ። እያሰለጠነ ፍቅር ገባች። እኛ ሁሉንም ነገር ስለምናየው አይናችን ላይ ስር ስለሚደረግ ነው ሁሉና ፍቅረኛው ገባች። እዛ ፍቅረኛ አረጋት፣ ቲያትር መስራት ጀመረች። ከዛ ምን ተፈጠረ? አብርሽ ተዋናይ ፈለገ፣ ሄደ፣ አገኛት፣ ፍቅርን አመጣት፣ ማሰራት ጀመረ። በራሳቸው ጉዳይ አልተስማሙ፣ ተለያዩ። ሌላ ነገር የለውም። ይሄ ማለት ይሄ ደግሞ ጥርት ያለ እውነታ ነው። ምክንያቱም እኔን ማመን ትችላላችሁ። ቤተሰቦች በጣም የምታምኑት ነገር አለ። ከነፂም ጋር የዛሬ 2 ዓመት አቁሞ እኔ በጣም ተጎድታ ተሰብራ አግኝቻት ነበር። እና ቤተሰቦች የምታምኑትን ነገር ምረጡ፣ እውነታውን ተቀበሉ። አንዳንድ ቤቶች የሚወሩት ነገሮች በሙሉ ጠቅላላ ውሸት ሊሆን ይችላል። ነፂ እያለች ያለችው እስከዛሬ ሰዓት ፎግሮ ነበር አይደል ያለችው። እኔ ተጎድታ አግኝቻት ስንት መከራ በመከራ ነው አጽናንቺ ሳቋን የመለስኩላት። ግን ዛሬ ከዳች አይደል? አላከም አይነት ስታፋራ በለች። ያምር ግን ነፂ አሁን ያለችው ነገር ይሄ እኔ አያስማማኝ፣ እኔ በበኩሌ አያስማማኝም። እናንተም የምር አድቃችሁ ማሰብ አለባችሁ። እንዴት ማለት እስከዛሬ የት ሄዳ ነው?
በሚለው ጉዳይ ራሱ ጠይቃችኋላ። ያንን መመርመር ትችላላችሁ በራሳችሁ መንገድ። አንተ አብርሃም ለሩታ የከፈለው መስዋዕትነት እንዴ እያወቀች መንገድ ለመንገድ ብዙ ቪዲዮ አላቸው ሲሳሳሙ እንኳን አረ ብዙ ቪዲዮ ቡታጀራ እንኳን ሲሳሳሙ ቪዲዮ አለ ታያዋለች። ለምን ማለት ትችላለች። ከዚህ በፊት ራሱ እኮ እኛ ነግረናቸዋል። ስንቴ ስለ አብርሃምና ስለ ሩታ እንዴ ስንቴ ለምን አዲስ አበባ ወጣ? በቤተሰብ ምክንያት አይደል? በቤተሰብ ምክንያት ነው። ያንን ደግሞ አስረድተናቸው ነው። የሩታ ቤተሰቦች ልጃችንን ትምህርት አስቆመብናል፣ አንተ አትበጃትም፣ አታገባትም ማለት ጠቅልሎ ይዟት አዲስ አበባ ገባ። ታውቃላችሁ ቤተሰቦች። ስለዚህ ማለት የነፂና የአብርሽ ግንኙነት ያኔ ያበቃ ነገር ነው እና ዛሬ ነው አለችና ነፂ አትዋሺ እባክሽን ማለት ሁሉ ነገር አልዋሽም፣ ንጹህ ነኝ፣ እውነት አለኝ ምናምን ካል ጥሩ ልጅ ነች ነው ያውቃለሁ። የምታወሪው እንኳን እያሰብሽ ነው ታውቃለህ። ቪዲዮ ላይ እንኳን እያሰብሽ ብታወራው ተገቢ አይደለም። ሰማይ ሰሩም ነበር አይደልኩስም ነበር እና የአብርሃምና የሩታ ህይወት ተበጠብጭኝ የመጣሽው እነሱ ለተለያየን የመጣሽ ትሉኛላችሁ ነው። እንደማይለያዩ እናውቃለን። አንቺም ታውቂያለሽ። አሁንማ እንደሆነ አለ እኮ እንደማይለያዩ እናውቃለን። ሶሻል ሚዲያ ላይ ስራ ከጀመራችሁ ኢትስ ኦኬ፣ ስራ ስሩ። እንደዚህ ስራ ካዋጣችሁ ኢትስ ኦኬ፣ ቀጥሉበት። ግን ተገቢ አይደለም ማለት ትንሽ እንኳን እውነታ ቢኖር እስኪ ቡታጀራ የመጣ ጊዜ እንኳን የተነሳችሁ ፎቶ ያወራችሁትን አሳየን እስኪ ነፂ፣ እውነት ካለሽ እስኪ የዛሬ 5 ወር 6 ወር እስከ 1 ዓመት በፊት በዚች 1 ዓመት ውስጥ ያደረጋችሁትን አንድ ተግባር በፎቶ አሳየን። እንዳለ ኦልዲስ እኮ ነው ያለሽ።